ጋር የሄዱ ሰዎች 6 ቡና የሚጠጣበት ቤት ገብተው 6ቱንም ትተውት ነው የወጡት ከ6ቱም ቦታ ላይ የቀረበላቸው ቡና እየቀመሱ ትተውት ነው የወጡት ለምንድን ነው ሲባል ራሱን የቻለ ያስላለውና ክብራን ተመልካቾቼ ስለዚህ እዚህ ስራ ላይ እንስራ አብረን ተጋግረን ማገዝ ካለብኝ አግዛችኋለሁ ነፃ ማስተዋወቅ የቢዝነስ ሐሳቡን እነግራችኋለሁ ራሴ እንዴት አድርጋችሁ መስራት እንዴት ዲኮር ማድረግ እንዳለባችሁ የቱሪስት የሚመጣ ሰው በንግድም ይመጣል እዛ እናንተ ላይ በቱሪስትም ይመጣል ስለዚህ ድሬዳዋ ባቡር ይጎበኛል በርካታ ነገሮች አሉ ለስልጠና የሚመጡ ሰዎች አሉ ለስብሰባ የሚመጡ ሰዎች አሉና እሱን በደንብ አዌር እንድናደርገው ማስታወቂያ እንድንሰራበት ድሬዳዋ ላይ ምርጥ የሆነ ኮፊ ሃውስ ቴስቲ የሆነ እኔ አላየውም የስቲም ቡና ራሱ አላየውም በጀበና ምርጥ የተፈላ ቡና አላየውምና እዚህ ላይ በጣም በርካታ ብሬክፋስት የሚባሉ ማዓሱም ፈጢራ ቂጣ ፍርፍር ጨጨብሳ እነዚህ ነገሮችን ሰው ይፈልጋል ስሯቸው እንጀራ ፍርፍራችሁ ምርጥ ይሁን በርካታ ነገሮችን አይቻለው ተመልክቻለሁ ከዚህም በላይ ይበልጥና ይስፋ በጋራ ድሬዳዋ በጣም ስለወደድኳት ነው በጣም የምትቀየሩባት በጣም ምርጥ ሀገር ስለሆነች ስለዚህ ድሬዳዋ ላይ እንደተቆምታ ያክል ሄዳችሁ እዛ ቦታ ላይ ከሚመለከተው አካል ጋር ተነጋግራችሁ ወይም ደግሞ ንግድና ኢንዱስትሪ ሄዳችሁ እዛ ሌላ ሰው ካለ በምን መልኩ ንግድ ፍቃድ እንደምታወጡ ተነጋግራችሁ መኖር ይቻላል መስራት ይቻላል አብዛኛው ሰው ድሬዳዋ ላይ ከአራቱም አቅጣጫ የመጣ ነው ከሰሜንም ከደቡብም ከምስራቅም ከምዕራብ ሁሉንም ብሔረሰቦች እዛ ታያላችሁ እዛ ቦታ ላይ ዘረኝነት የለም እዛ ቦታ ላይ ጎጠኝነት የለም ሁሉም ሰው ቢዝነስ ከፍቶ ሲሰራ ተመልክቻለሁ ትግርኛ ሽፎን ቤት ከፍታ ከትግራይ የመጣች ልጅ ሲሰራ ተመልክቻለሁ ከኦሮሚያ የመጣ ሰው እዛ ቢዝነስ ህንጻ መሳሪያ ሲሰራ ተመልክቻለሁ ምግብ ቤት ያለው ሌላ አማራ ይቻለው ስለዚህ ከሁሉም ቦታ ላይ በጣም የሰላም የጤና የፍቅር የብዙ ነገር መገለጫ የሆነችው ድሬዳዋ ነችና ስለዚህ ባቡሩን ተጠቅማችሁ 1200 ምናምን ብራችሁን ከፍላችሁ ድሬዳዋን ጎብኝታችሁ ድሬዳዋ ላይ በርካታ ሰዎች ደግሞ በባቡር ቀላል ስለሆነ ለመምጣት አሁን እዛ መተው እንዲጠቀሙ ተቀየሩበት ተለወጡበትና የኮፊ ሃውስና የምግብ ቤት ቢዝነስ ላይ ስሩ ከዛው ጋር ተያይዞ አልጋ ላይ ስራ ስሩ አልጋ በጣም ብዙ ሰዎች እየተጨናነቁ ነው ያሉት በጣም ብዙ ሰዎች አልጋተው 2-3 ባጃጅ ይዘው ይሄዳሉ እንዴ አልጋ ለመያዝ አሁን ለምሳሌ ይቅርታ አድርጉልኝና እኔ ከመጣውበት እዚህ ደሴ አካባቢ ብትሄዱ ማለት ነው እዚህም አልጋ ነው ሰዎች እንዲህ አንቀው ማለት ነው አልጋ ይያሉ ያስጨንቋቸዋል ደሴ ላይ ብትሄዱ እዚህም ስትታጠቡ እዚህም ገና ስትወርዱ የራሳችሁ መኖሪያ ኖራችሁ እንኳን ደሴ ላይ ራሱ እዛው ኖሪያ ሆናችሁ አልጋ ምናም ትባላላችሁ አማርጣችሁ ከትንሽ ብር እስከ ትልቅ ብር ድረስ አማርጣችሁ ማለት ነው የምታድሩበት አልጋ ባህር ዳር ብትሄዱ ጎንደር ብትሄዱ ኦሮሚያ ብትሄዱ አለ ድሬዳዋ ላይ ትልቅ ስራ ይሰራ ስለምወዳት ነው አገሪቷ የፍቅር ነች የሰላም ለመኖር ተስማሚ ሆነች አገር ነችና እዚህ ላይ ስራ ስሩላችሁ ፈልጋለሁ አልጋው ጽዳት ይኑረው ያደርኩበት አልጋ አለ በጣም ኢንተርናሽናል የሆኑ አልጋዎች አሉ ቤቱን ይዛችሁታል እኮ ተከራይታችኋል እኮ ውሃና መብራት ከንትን ጋር መቀጠል አቅቶት አንደኛው ያደርኩበት አልጋ ቤት 800 ብር ተቀበሉ ለምሳሌ በነገራችን ላይ ውሃ የለውም ለ800 ብር ከፍዬ ውሃ ከሌለው ሻወር ካልወሰድኩኝ ምንድነውና ቀላል ነገር እንዴ አንድ ጀሪካ እኮ ሰው አይፈጅም እኮ አንድ ጀሪካ ምን ያክል ትፈጅባችሁ ነው 25 ብር 30 ብር ብትፈጅባችሁ ነው ጽዳት አድርጉት ድሬዳዋ ከፍተኛ የሆነ ኮሪደር እየተሰራ ነው በጣም ብዙ ሰዎች ለንግድ እንቅስቃሴ እየመጡ ስለሆነ ያሉት ስለዚህ እኛም እንስራ በጋራ ፕሮሞሽኑ ማስታወቂያውን በነፃ ሰራላችኋለሁ እንሰራለን እኛም እዚህ ላይ ስሩበት አልጋችሁን ስም መጥቀስ አይጠበቅብኝም አልጋችሁን አሳም ቀላል ነገር ነው እዚህ ጋር የተበላሹ ሶኬቶች ምናምን ነገሮችን ጥግንግና አድርጋችሁ ጽድት አድርጋችሁ ራሱ ዋጋ ብትጨምሩ ምንም ችግር የለውም ግን ለማይገባ አልጋ ዋጋ የምትጠይቁት ነገር ጥሩ አይደለም ከዛ በተረፈ በፈጣሪ እዛ ሲሄድ ምንም ገንዘብ ሳላወጣ በየቦታው ይጋበዛችሁኝ እህት ወንድሞች አላችሁ የሥራ ሰው ሀብትሽ ይያላችሁ በጣም ሰዎች አስተናግዳችሁኛል በነፃ ያደርኩበት የበላሁበት ቦታ አለና በጣም የፍቅር ሀገር ነች የቢዝነስ ሀገር ነች ጫማ አዲስ አበባ ላይ 8000 ብር የሚሸጣውን ጫማ በ1500 ብር ገዝቼ የመጣውብሽ ድሬ ነሽና ስለ ድሬ በዛው ነው የሰራውትና ሐረርም ሄጃለሁ ሐረርም ያዩዋቸው በርካታ ነገሮች አሉ በቀጣይ ሌላ ኢንቨስትመንት ነግራችኋለሁ ቢዝነስ ሰጀስት አደርጋችኋለሁ ከውጭ ሀገር በነገራችን ላይ ድሬዳዋ ኢንቨስት አድርጉ ምግብ ላይ ሆቴል ላይ የተለያየ ነገር ላይ ኢንቨስት አድርጉ ምክንያቱም ድሬዳዋ ሌላ ታሪክ ውስጥ ገብታለች ሌላ ሌቭል ውስጥ ገብታለች ከድሬዳዋ ስራ አጣን ይያሉ የሚነግሩ ሰዎች አሉ ከድሬዳዋ ምን ስራ ለስራ ይያሉ የሚጠይቁ ሰዎች አሉ ይሄው መጥቼ ቀያችሁ መንደራችሁ ድሬዳዋ ድረስ መጥቼ
ታዝቢያለሁ ምናልባት ከሌላ ሰው ጋር ሊሆን ይችላል ኮራቦሬት አድርጌ ወይ ከሚመለከተው የመንግስት አካል ጋር የሚጠየቀውን ጠይቄ ድሬዳዋ ላይ እኔም ራሴ ራሱን የቻለ አሁን ባልኳችሁ ቢዝነስ ላይ ለመሰማራት ራሴ ሞራል የተነሳስቶ ነው የመጣሁትና ይህንን ይመስላል እጅግ በጣም አስገራሚ ሆነ የቢዝነስ ሐሳብ እንደነገርኳችሁ ባለሙሉ ተስፋ ነኝ ክቡራና ክቡራን ተመልካቾቼ የምትመለከቱበትን የሶሻል ሚዲያ ፕላትፎርም ብዙዎቻችሁ ሰብስክራይብ ሳታደርጉ ነው የምትመለከቱት ለምን እኔ ምን አጠፋው ምን አረኳችሁ ከፊት ለፊት ስትመለከቱት በጥቁሩ ከሆነ ያለው ሰብስክራይብ አላደረጋችሁትን ማለት ነው ስለዚህ ሰብስክራይብ አድርጉት አይከፈልበትም ግድ የላችሁምና ቲክቶክ ላይ ካላችሁ ደግሞ ፎሎ አድርጉ ላይክ አድርጉ ሼር አድርጉ ምናልባትም ይሄኛውን ቪዲዮ የመጨረሻ ሊሆን ይችላል ሁሌም ቪዲዮ የምለቀው ዩቲዩብ ላይ ነው የምትመለከቱት ሀብትሽ የሥራ ሰው ወይም ደግሞ ቢዝነስማን የሚለው የዩቲዩብ ቻናሌ ላይ ከዜሮ ጀምራችሁ እስካላችሁ እስከ ሚሊዮን ብር ድረስ ኢንቨስት አድርጋችሁ የምትሰሯቸው እጅግ በጣም አዋጭና ተራፊ ሆኑ የቢዝነስ ሐሳቦችን እየለቀኩኝ ስለሆነ እዛ ላይ ገብተን እንገናኝ ለዛሬ የነበረኝ እኔ ይመስል ነበር በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ምነግራችሁ በላይ እጅግ ማራኪ በተፈጥሮ አበባና በባህላዊ ያሸበረቀ ጫጫታ